የሆነ ቪዲዮ ፖስት ብዬ ነበር የትና የት መልሽልኝ የጻፍኩልሽ ነው ብዬሽ ነበርና እዛ አንድ የተናገርኩት ነገር ምንድነው መሰለሽ መንፈሳዊነት ላይ እንድታስተምርኝ ይፈልጋለሁ ብዬሽ ነበርና ማለት አሁን እኔ ሁለት እግር አለኝ ጤናዬ ሙሉ ነው አሁን እግዚአብሔር የተመሰገነ ይሁን ግን አንዳንድ ነገሮች ጎድሉብኝ እያልኩኝ ሳማር ራሴን አገኘዋለሁና ያንቺ መንፈሳዊነት የምመኝበት ምክንያት ምን መሰለሽ ይህ እንደ መመረጥ ያያየሽው ነው እንደ ጸጋሽ ያያየሽው ነው አየሽ በጣም ብዙ አሉታዊ ነገሮች ይዞ ነው የሚመጣው ይሄ ነገር እኮ which is በቃ እኔ አለቀልኝ በቃ ይሄው እቺ ህይወት ለኔ አይደለችም ብለሽ ተስፋ እኮ መቁረጥ ትሻለሽ አንቺ ግን አለሽ እዚህ ለእምነትሽ እየቆምሽ ነው ለመንፈስሽ እየቆምሽ ነው ከእግዚአብሔር ጋር ከማርያም ጋር እና ከዚህ በላይ ምንም የለም ማንንም ሰው ያልተሰጠው ጥንካሬና ትዕግስት ነው ያለሽ እውነት በሚሊዮኖች የማያገኙት በረከት አለሽ አንቺ እኔ በራሴ ያየሁት ማለት ነው because እንደ አንድ አዶናይ የምፈልጋቸው ነገሮች በትንሽ እድሜ አግኝቻለሁ 25 አመቴ ነው ታዋቂነት ፈልግ ነበር በጣም ጎደለብኝ ታዋቂ መሆን እፈልጋለሁ ላለው ታዋቂ ሆንኩ ገንዘብ አገኘው ሰውነት ማስተካከል አገኘሁት ሱፍ መልበስ ለበስኩት ያ ቤት አገኘሁት ያቺ መኪና አገኘኋት ግን ስቲል አሁንም ጎደለነት ይሰማል ተረዳሽ ስለዚህ ምንድነው የጎደለው ብዬ ቁጭ ብዬ ራሴን ስጠይቅ አንቺን አገኘሁሽ ያንቺን ሙሉነት አየሁ እና መንፈስሽ ጠንካራ ነው እያስተማርሽ ነው አንቺ እኔን ለማስተማር መናገርም አይተበቅብሽም የዛን ቀን ታቦቱ ሲወጡ ያደረግሽው ነገር እሱ ይናገርልሻል ከቃል በላይ ተግባር ይላል ተግባርሽ ደግሞ በጣም ብዙ ሰዎች ያስተምሯል እና እኔም ላግዝሽ የምፈልገው ባለኝ ነገር ነው አሁን ያለሽበት ሁኔታ እንግዲህ በግልጽ እየታየነ ያለው በየቀኑ ኦክሲጅን ትቀይሪያለሽ አይደለ ይሄ ኦክሲጅን ለመቀየር በየቀኑ ስንት ነው የምታወጪው እስከ 2000 ብር ወጣለሁ እስከ 2000 ብር ታወጫለሽ በየቀኑ ማን ነው የሚያግዝሽ ለዚህ ሁሉ መድኃኒዓለም እና ደጋግ ኢትዮጵያኖች እና እዚህ የምታያቸው ወንድሞች እነሱ ናቸው እና ግን ጎደለኝ ብዬ አላማር የተሻለ እየተዘጋጀልኝ በጣም ያቅም ኖሮኝ አይደለም 2000 ብር በቀን ማውጣው አቅሜ መድኃኒዓለም ይሄን ሰጠኛል ይሄን ደግሞ ማስተካከልበት አንተ ሰጠኝ ፍጣርልኝ ነው ማለት አየሽ ያንቺ እምነት ማን አለው መሰለሽ ወፎች አላቸው እዛ ዱር እንስሳ ያሉት እንስሶች አሉ የምናያቸው እንስሶች እዚህ እግዚአብሔር ራሱ ነው የሚያመጣላቸው የሚበላ ነገር ያመጣላቸዋል እና ያንቺ እምነት እያመጣልሽ ነው እግዚአብሔር የሆነ እድሎች እያመቻቸልሽ ነው እኔና አንቺ እዚህ ቁጭ ማለታችን እንኳን እግዚአብሔር ነው ያገናኘን የሰራሽው ስራ ልቤ ላይ አርፎ የትናየት ማገዝ አለብኝ ብዬ እንድነሳ ያደረገኝ ማን ነው እግዚአብሔር አይደለ ይቀርበለኝና እኔ ገና ቪዲዮ ልፖስት ስል ለምን ለአዶናይ አትፖስትም ሲሉ እኔና አዶናይ ጎረቤት ብንሆንም እግዚአብሔር ካልፈቀደ አንገናኝም አልኳቸው እግዚአብሔር ሲፈቅድ ጎረቤት ብንሆንም ማለት ነው እግዚአብሔር ሲፈቅድ ታናግረኛለህ ቀኑ ደረሰ እግዚአብሔር በቃ ያችን ቀን ነው የሚጠብቀው በቃ ያችን ቀን ጠበቀን እናንተን ፈጣሪ ያገናኘን 44 ታቦት ሲወጣ እኔም አገለግላለሁ ብዬ አይደለም የወጣሁት በቃ እኔ ቸር መድኃኒዓለም እንደሚያገለግል በቃችን ምክንያት ነው የሚጠብቀው